ሰላም እንዴት ቆያችሁ? እሺ ዛሬ በዚህ ፕሮግራም የምናየው ደግሞ ስለ አበሳሰል ዘዴዎች ነው። አበሳሰል በሁለት ከፍለን ነው የምናበስለው። አንደኛው በእርጥበት የምናበስለው አለ፣ ሁለተኛ ደግሞ በደረቅ ሁኔታ የምናበስለው አለ። በእርጥበት ማብሰል ማለት ምን ማለት ነው? በፈሳሽ ነገሮች ነው የምናበስለው። በውሃ ሊሆን ይችላል፣ በወተት ሊሆን ይችላል፣ የፍራፍሬ ጭማቂዎችን በመጠቀም ሊሆን ይችላል፣ እንደ ወይን የመሳሰሉትን ነገር በፈሳሽ ነገር ምግቡን ስናበስለው በእርጥበት ሙቀት አበሰለው ማለት ነው። ሁለተኛው ደግሞ ምንድነው? በደረቅ ሙቀት ስናበስል። ይህ ማለት እንደ ኦቭን ሊሆን ይችላል፣ ቤኪንግ ሊሆን ይችላል፣ ሮስቲንግ ሊሆን ይችላል። የራሳቸው ፓርት አላቸው። ስለዚህ አሁን ዛሬ በዚህ ፕሮግራም ምንድነው የምናየው? በእርጥበት እንዴት ምግብን እንደምናበስል። በእርጥበት ስላችሁ የእርጥበትን ሙቀት በመጠቀም ማለት ነው። ይህንን እናያለን። በውስጡ 6 የአበሳሰል አይነቶች አሉ። እያንዳንዱን ለየብቻው እየከፈልን እየተነተንን በደንብ አሳያቸዋለሁ። ምክንያቱም የትኛውን አበሳሰል ለየትኛው ምግብ መጠቀም እንደምንችል ማወቅ ስላለብን እያንዳንዷን ፓርት ባጭሩ 6ቱንም እነግራቸዋለሁ። በቀጣይ ፓርት ደግሞ ስለ በደረቅ ሙቀት ተጠቅመን የምናበስለውን አበሳሰል ዘዴ እለቅላቸዋለሁ ማለት ነው። እሺ በአንደኝነት የምናየው ቦይሊንግ ነው። ቦይሊንግ ባጭሩ ምንድነው? መቀቀል ማለት ነው። ምግቦችን ቀቅለን ስናበስላቸው፣ ለምሳሌ ስጋዎች፣ ሩዝ ሊሆን ይችላል፣ ፓስታ ሊሆን ይችላል። በሞቀ ውሃ ውስጥ ከተን ስጋውን ከተን ስናበስለው ወይም ስንቀቅለው፣ ፓስታው ስንቀቅለው፣ ይህ የአበሳሰል ዘዴ ቦይሊንግ ይባላል። ሁለተኛ ላይ ደግሞ የምናየው ምንድነው? ፖቺንግ የአበሳሰል ዘዴ ምንድነው የምንጠቀመው? በጣም ለስላሳ ለሆኑ ምግቦች የማብሰያ መንገድ ዘዴ ነው። ለምሳሌ እንቁላል ፖች ኤግ ሲባል እዚች ምስል ላይ እንደምታዩት እንደዚህ እንቁላሉን ከና አስኳሉ በሞቀው ለብ ባለ ውሃ ውስጥ ስንከተው ማለት ነው። እና ለስለስ ያሉ ምግቦችን የምናበስልበት ዘዴ ነው። ብዙ ጊዜ ከ3 ደቂቃ እስከ 4 ደቂቃ ባለው ውስጥ ምግቡ በስሎ መውጣት አለበት። ሶስተኛ ላይ ደግሞ ፓራቦይሊንግ የሚባል ዘዴ ነው። ይህ ዘዴ ምግቡን ማገንፈል ወይንም ደግሞ ያንን ምግብ ለቀጣይ ፓርት ማመቻቸት ማለት ነው። ለምሳሌ ፎሶሊያ በካሮት እንሰራለን አይደለ? ስለዚህ ምንድነው የምናደርገው? ፎሶሊያ መጀመሪያ ገንፈል እናደርገዋለን። ይህ ዘዴ ፓራቦይሊንግ ይባላል። ይህንን ዘዴ ግን ሳንጠቀም ብንሰራው ምንድነው? ቶሎ አይበስልልንም። አልፎም ምግቡ ውስጥ ያለው ኒውትረንት ሊቀንስ ይችላል፣ ቅርጹም ሊያስጠላ ይችላል። ስለዚህ ይሄ መንገድ የምንጠቀምባቸው ልክ አሁን እንደዚህ እንዳልኳቸው ምግቦች ላይ ምግቡን ለቀጣይ ሁኔታ ስናመቻች ማለት ነው። አራተኛው ደግሞ ስቲሚንግ ይባላል። ይህ አበሳሰል ዘዴ ምንድነው? በእንፋሎት ስናበስል ማለት ነው። ስለዚህ ምግቡን ከመጨመራችን በፊት እንፋሎቱ እናዘጋጃለን። ከዛ ድስት ውስጥ አድርገን ከፈላልን በኋላ ወይም እንፋሎቱ ከመጣ በኋላ የምናበስለው ምግብ እዛ ውስጥ ከተን እንፋሎቱ እንዲያበስለው ማድረግ ነው። የተለያዩ ኬኮችን ልንሰራ እንችላለን። ህብስት ዳቦ በዚህ መንገድ ልንጋገር እንችላለን። ስለዚህ ዞሮ በእንፋሎት የምናበስላቸው ምግቦች ስቲሚንግ ብለን ጠራቸዋለን ማለት ነው። አምስተኛው ደግሞ ስቲዊንግ ይባላል። ይህ አበሳሰል ዘዴ ጠንካራ የሆኑ ምግቦችን ለማብሰል ነው። እንደ መረቅ፣ እንደ ውሃ ያሉ ነገሮችን በማዘጋጀት ምግቡን የምናበስልበት መንገድ ነው። አብዛኛውን ጊዜ የኢትዮጵያ የኛ ሀገራችን ወጥ ምግብ የምንሰራበት በዚህ መንገድ ነው። ለምሳሌ ዶሮ ወጥ ብንሰራው ለረጅም ሰዓት በማንተክተክ ለማቁላላት ምን በማለት ነው የምንሰራው። ስለዚህ ይህ ዘዴ ምን ይባላል? ስቲዊንግ ይባላል ማለት ነው። የመጨረሻው ደግሞ 6ኛው ብሬዚንግ ይባላል። ይሄኛው ደግሞ 2 የአበሳሰል ዘዴ ተጠቅሞ የምንሰራው ምግቦች ናቸው። ብሬዚንግ የሚባለው ማለትም ተራ ቁጥር ላይ 5 ያልኳችሁ ስቲዊንግ የሚባለውን አበሳሰል ዘዴና ሮስት ማለት ደግሞ ምንድነው? ደረቅ የማብሰያ በደረቅ ሙቀት የምናበስላቸው ላይ ያለ ነው። ሁለቱን ተጠቅሞ ነው የሚያበስለው። ለምሳሌ ላዛኛ ስንሰራ መጀመሪያ ምንድነው የምናደርገው? ስጎ እንሰራለን። ስጎን የምንሰራበት መንገድ ምንድነው? ስቲዊንግ ነው። ለረጅም ሰዓት ያተከተክን እያማሰልን ስለምናበስለው ማለት ነው። ከዛስ ሮስት እናደርገዋለን። ምንድነው ሮስት የምናደርገው? ኦቭን ውስጥ ከተን አብስለን እናወጣዋለን። 2 አይነት መንገዶች አሉ። አንደኛው ዋይት ብሬዚንግ የሚባል አለ። የከተትነው ስቶቭ ውስጥ የከተትነው ምግብ ከለሩን ሳይቀየር ስናወጣው ዋይት ብሬዚንግ ይባላል። እየሰራን ያለው ለምሳሌ ስጋ ነገር ከሆነ ከለሩን እስከሚቀየር ብራውን እስከሚሆን ድረስ ስለምናወጣው ደግሞ ከሆነ ምን ይባላል? ብራውን ብሬዚንግ ይባላል። ስለዚህ በብራውን ብሬዚንግ ሰርታችሁ አውጡት ከተባለ ምንድነው? ያንን ምግብ ከለሩ እስከሚቀየር መብሰል። ዋይት ብሬዚንግ አድርጉት ከተባለ ግን አስገብተን ከለሩ ሳይቀየር ስናወጣው ማለት ነው። ስለዚህ ባጭሩ ብሬዚንግ ማለት የስቲዊንግ እና የሮስቲንግን
አንድ ላይ በመደባለቅ የምናዘጋጀው ምግብ ምሳሌ እንደ ላዛኛ እንዳልኳችሁ ማለት ነው። ስለዚህ ለዛሬ የእርጥበትን ሙቀት በመጠቀም የምናበስላቸውን እነዚህ 6 ነገሮች አይተናል። በቀጣይ ቪዲዮ ደግሞ በደረቅ ሙቀት የማብሰል ዘዴዎችን እናያለን። ምን አይነት ምግቦችን እናበስላለን፣ ስንት አይነት ሲያበሳሰል ዘዴዎችም አሉ የሚሉትን አብረን እናያለን። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ